ሰላም ዶክተር በብርቱ አባተ ነኝ የቀዶ ሕክምና ስፔሻሊስት። ዛሬ ስለዚህ የምንማረው ኩላሊትን ነው። ኩላሊት ስነብልት ወይም አናቶሚው ምን ይመስላል የሚለውን እናያለን። ኩላሊት ስነብልት ከማየታችን በፊት ኩላሊት ለመሆኑ ምን ጥቅም አለው? ኩላሊት የደም ማጣሪያና የሽንት መፈጠሪያ ቦታ ነው። በደም ውስጥ መርዛማ ንጥረ ነገሮች ይወገዳሉ። ዌስት ፕሮዳክት will be discarded by kidney. ኤሌክትሮላይት ባላንስ መቆጣጠር ይቻላል። ኤሌክትሮላይት ሚዛንን ሶዲየም፣ ፖታሺየም something like that። የውሃ መጠንም ይቆጣጠራል። ዋተር ባላንስ በኩላሊት ነው የሚጠበቀው ማለት ነው። አንዳንድ ጠቃሚ ሆርሞኖችም ይመረታሉ በኩላሊት። ለምሳሌ ይሄ ብንወስድ አርቢሲ ማለት ነው የሚያመርተው ሆርሞን ኤሪትሮፖይቲን በኩላሊት ነው የሚመረተው። ሬኒን የደም ግፊትን የሚቆጣጠረው ሬኒን የሚመረተው በሱ ነው ማለት ነው። ከለሩ ልተወችኝ። ሌላው ደግሞ ቪታሚን ዲ ለቦን ሚነራል ለቦን እንግዲህ እሱ ማለት ነው። ኩላሊት አናቶሚ የት ነው የሚገኘው? ብዙ ጊዜ ኩላሊቴን አመመኝ something like that የሚሉ ሰዎች አሉ። ሞስ በግራ ሁለት ኩላሊቶች አሉ፣ በግራና በቀኝ ነው የሚገኙት። እዚህ ጋር አናቶሚው ይታያችሁ አይታያችሁ I don't know። እስቲ ሌዘር ነገር ላሳያችሁ። ኩላሊት በግራና በቀኝ ትገኛለች ብያችሁ። ሁለቱ ኩላሊቶች ናቸው። ደም የሚያገኙት ከልብ ተነስቶ ትልቁ ደም ቧንቧ ይፈስና ሄዶ ራይት በቀኝና የግራ ደም የኩላሊት ደም ወሳጅ የሚባል አለ። በሱ ወደ ኩላሊቷ እንደዚህ ትገባለች ማለት ነው። ከዛ የቆሸሹ ደሞችን ደግሞ መልሳ በግራና በቀኝ በሚገኙ የኩላሊት ደም ወሳጅ ወደ ትልቁ የደም ወሳጅ ሄድና ከዛ ወደ ልብ ይሄዳል ማለት ነው። ከዛ ደግሞ መርዛማ ንጥረ ነገሮች እያሉ ነበር ቅድም። እነዛ መርዛማ ንጥረ ነገሮች ኤክስክሬት ወይም ደግሞ የሚወገዱት ከዚህ ከኩላሊት ተነስተው ወደ ፐልቪስ ይሄዳሉ። ከፐልቪስ ደግሞ ዩሬተር ይቀበልና ቀጣይ ዩሬተር ወይም ደግሞ ቦይ ኩላሊት የሚባለው ቀጥታ ወደ ፊኛ ማለት ነው። ከፊኛ ደግሞ ቦይ ፊኛ የሚባል አለ። በሱ አማካኝነት ወደ ውጭ ይሸናል ማለት ነው። ኩላሊትን በማይክሮስኮፕ ስናያት ደግሞ ይሄን ይመስላል። እሱን ሌላ ጊዜ በጣም ዲቴል ስለሆነ በሌላ ቀን እናያለን። እነዚህ አንዳንድ ነገሮች ኩላሊትን ጥቅም የሚያሳዩ ነገሮች ናቸው። ለምሳሌ እዚህ ጋር እንደምታዩት የአጥንት ምስል ይታያቸዋል። ይሄ ሬጉሌሽን ኦፍ ሚነራልስ ኢን ቦን ለመግለጽ ነው። ለምሳሌ ቪታሚን ዲን በመጠቀም ማለት ነው። እዚህ ጋር ቀይ ደም ሕዋሳት ይታያቸዋል። ያው ደም ሕዋሳት የሚመረቱት በኩላሊት ነው ማለት ነው። ኤሪትሮፖይቲን የተባለውን ሆርሞን ማምረት ማለት ነው። እዚህ ጋር እንግዲህ የተለያዩ መጠጦችን ሰው ሲጠጣ እና ሲመገብ ታያላችሁ። ሰን ሌተር ኦን ኤክስክሬት እንደሚደረግ በኩላሊት ነው ማለት ነው። እቺ እንግዲህ የፒኤች ምልክት ትታያለች። ፒኤችን ሚዛን የሚጠብቀው ኩላሊት እንደሆነ ነው። እዚህ ጋር እንግዲህ ብለድ ፕሬሸር ነው ራሱ በሬኒን አማካኝነት የሚጠብቀው የኩላሊት። እነዚህ አንዳንድ የኩላሊት ጥቅሞችን እንግዲህ ከሞላ ጎደል አይተናል። ኩላሊት ኤግዛክትሊ የት ነው የምትገኘውን የሚለውን ይሄ ምስል አይ ቲንክ ይታያችሁ አይታያችሁ I don't know። ይሄ ምስል እንግዲህ እንደሚታያችሁ ከሆነ አንድ ሰው ተኝቶ ከመሃል ወገቡ አካባቢ ቢቆረጥና በዛ የተቆረጠው ሲታይ እንደማለት ነው። አይዲያሊ በዛ የተቆረጠው ምስል ሲታይ እንግዲህ ኩላሊት እዚህ ከጀርባ ነች።
ወይም ሬትሮፐሪቶኒያል ይባላል በእንግሊዘኛው። አቻ ትርጉም እንግዲህ አጥቼለታለሁ ለጊዜው። ሰውነታችን ከቨር የሚያደርግ ፐሪቶኒየም የተባለ በጣም ቫይታል ኦርጋኖችን የሚሸፍን ሽፋን አለ። እንግዲህ ብዙ ጊዜ ኤክስትራ ፐሪቶኒያል እና ኢንትራ ፐሪቶኒያል የሚባሉ ኦርጋኖች አሉ። ክድኒ እንግዲህ ሬትሮፐሪቶኒያል ከፐሪቶኒየም ጀርባ ያው እዛ አካባቢ ትገኛለች ማለት ነው። እዚህ ጋር ተቆርጣ እንደምታዩት እሱ ጀርባ እንግዲህ ሰው አስመስላል ከፔሪኒያል እና ጆሮታ ፋሻ ራሱ ተሸፍና ትገኛለች። እዚህ የተለያዩ አጥንቶች አሉ። ከፊት ለፊቷ እንግዲህ አሰንዲንግ እና ዲሰንዲንግ ኮለን በግራና በቀኝ አሉ ማለት ነው። እና ጠቃሚ የሆኑ በሚድላይን ደግሞ መሀል ላይ ደግሞ ትላልቅ ኦርጋኖች አሉ። ትላልቅ የደም ወሳጅና ደም መለስ እዚህ ጋር እንደሚታየው ማለት ነው። ኤግዛክትሊ እንቁጠረው ከተባለ ሰውነታችን ቨርተብራል ኮሎምን ወይም ደግሞ የጀርባ አጥንቶች ይቆጠራሉ። ቁጥራቸው ሰርቫይካል ይባላል C1 C8 ቶራሲክ T1 T2 T3 እየተባለ እስከ 12 ድረስ ላምባር L1 L2 L3 L4 L5 እና ሳክራል S1 የሚባሉ አሉ። ስለዚህ ኩላሊት ብዙ ጊዜ ከ12 L3 መካከል አካባቢ ነው የምትገኘው። የቀኝ ኩላሊት ሞር ትንሽ ዝቅ ይላል፣ ያው ጉበት ስለሚገባው ማለት ነው። ይሄን ይመስላል እንግዲህ የኩላሊት መገኛ ቦታ። ሞር ሌላ ደግሞ በተሻለ አገላለጽ ደግሞ እዚህ ጋር እንደምታዩት ይሄ ኩላሊት ነው ማለት ነው። ይሄ ወደ ልብ የሚወስደው ከታች ወደ ላይ የሚወስደው ቬና ካቫ ኢንፌሪየር ቬና ካቫ ታችኛው ቬና ካቫ ይባላል። የተለያዩ ከእግራችን ምናምን ከውስጥ ሰውነታችን ክፍል ተጠራቅሞ ደግሞ ወደ ልብ በታችኛው በኩል የሚገባው ነው። ከላይም ደግሞ ሱፐሪየር ቬና ካቫ ይባላል ነው። ትልቁ የደም መለስ ነው። ይሄ ትልቁ ደም ወሳጅ ነው። እነዚህ ግራና ቀኝ የሚገኙ ኢሊያክ አርተሪዎች ናቸው። ኦኬ። ስለዚህ ኩላሊት ላይ እዚህ ጋር እንደምታዩት ከዚህ ተነስታ እንግዲህ ዩሬተር አማካኝነት ሽንቱ ወደ ታች ቦዬ ዩሬተር ወይም ደግሞ ቦዬ ኩላሊት ይባላል መጥቶ እዚህ ጋር ብላደር ላይ ይገባል ወይም ደግሞ ሽንት ፊኛ ማለት ነው። የዚህኛውም እንደዚህ እንደ ቢጫ የምትመስለው ደግሞ ሱፕራሬናል ግላንድ ይባላል ወይም አድሬናሊን ይባላል። ኦኬ ሶ ይሄን ይመስላል አናቶሚው። ይሄው ቬኑ ይሆናላችሁ ሬናል ቬን ግራና ቀኝ ይሄን ይመስላል። ሰርጀሪ ትንሽ ሞር አስቸጋሪው የቀኙ ነው። ምክንያቱም እንግዲህ ሾርት የሆነ ሬናል ቬን አርተሪ ያላት አጭር ነው። አንዴ ስሊፕ ካረገ የመደማት እድሉ በጣም ከፍተኛ ነው። ያ ነው ያው ትንሽ ሎንገር ነው። ኦኬ በጣም ከፍለን ስናየው ደግሞ አናቶሚውን ከውጭ ካፕሱል ወይም ደግሞ ኮት አለው። ከዛ ኮርቴክስ ይባላል ይሄ ነጩ ነገር። ከዛ እነዚህ ደግሞ ሬናል ሜዱላ ይባላሉ። ኦኬ ከዛ እነዚህ ሳይነስ ናቸው። ኦኬ ሳይነሶች ሜጀር ካሊክስ እና ማይነር ካሊክስ ይባላሉ። እነሱ ተሰባስበው ደግሞ ፐልቪስን ይሰራሉ ነው። ከፐልቪስ ተነስቶ ደግሞ ከዛ ዩሬተር ተብሎ ወይም ደግሞ ቦዬ ኩላሊት ተብሎ ይወጣል ማለት ነው። እዚህ ጋር እንደምታዩት ኦኬ ኮርቴክስ እና ሜዱላ ምንድነው? ኮርቴክስ እዚህ ጋር ወደኋላ መመለስ አይቻልም መሰለኝ እምቢ አለኝ። ኮርቴክስ እና ሜዱላ ምንድነው? ኮርቴክስ ግሎሜሩለስ ፕላስ ፕሮክሲማል ኤንድ ዲስታል ቲዩቡልስ ይባላሉ። እነዚህ ብዙ ጊዜ የሚገኙት እዛ ጋር ነው። ሉፕ ኦፍ ሄል የሚባል እና ኮሌክቲንግ ዳክት ደግሞ ሜዱላ ነው። ብዙ ጊዜ ሬናል ፒራሚድ በሜዱላ ውስጥ ይገኛል። ሽንት ከፒራሚድ እና ወደ ፓፒላ ከፓፒላ ማይነር ካሊክስ ከማይነር ካሊክስ ወደ ሜጀር ካሊክስ ይሄዳል ማለት ነው። ከዛ ሬናል ፔልቪስ ዘን ፋይናሊ ቦዬ ኩላሊት ወይም ደግሞ ዩሬተር የሚባለው ይሄዳል። እንግዲህ ሽንትን ወደ
ፊኛ ያዘዋውራሉ ማለት ነው። ፐልቪስ ብዙ ጊዜ ሽንት የሚሰበስብበት ቦታ ነው። እዚህ ጋር ነው። እቺ ነው እንግዲህ ይሄ ኔፍሮን እንግዲህ ከዚህ ተነስቶ ግሎሜሩለስ ይባላል። ፕሮክሲማል ይሄ ደግሞ ኮሌክቲንግ ዘን ዲስታል ኮሌክቲንግ ዳት ይባላል። ኦኬ ሶ ቲክ እና ሰንዲንግ ሉፕ ኦፍ ሄንሌ ይባላል። እሱ ሞር ትንሽ ከበድ ይላችኋል። ሶ አንድ ኔፍሮን አንድ ሚሊዮን አካባቢ ኔፍሮኖች አሉ በአንድ ኪድኒ። ግሎሜሩለስ የተባለው እቺ እንግዲህ ለፊልትሬሽን ማጣራት ነው፣ ያጣራል። ፋርዘር ደግሞ እዚህ ጋር የተጣራ ይሄዳል። ሌላ ደግሞ እዚህ ጋር ሶዲየም፣ ፖታሺየም፣ ዋተር ምናምን እንግዲህ በጣም ዲቴል ይኖርባቸዋል ብዬ ነው እናንተ የሚጣሩበት ልዩ ቦታዎች አሉት። ኦኬ የት ጋር ነው የሚጣራው ምናምን በጣም ዲቴል ይኖርባቸዋል። ብዙ ነገር ዲቴል አለው። ይሄ ኔፍሮሎጂስት ነው ብዙ ጊዜ የኩላሊት የደም አቅርቦት ቅድም እሱ ላይ እንዳሳየኋችሁ ከትልቁ ቧንቧ ነው ዳይሬክትሊ ተቀድቶ ወደ ኩላሊት የሚሄደው። እሱም ሬናል አርተሪ ይባላል። ኦኬ ሬናል አርተሪ ይባላል። ከዛ ወደ ውስጥ ወደ ኩላሊት ሲገባ ይከፋፈልና ሴግመንታል አርተሪ፣ ከዛ ኢንተርሎባር፣ ከዛ አርኩዌት፣ ከዛ ኢንተርሎቢዩላር፣ ከዛ አፈረንት አርተሪ ይሆናል። ግሎሜሩለስ የተባለው ነገር ደግሞ ወደ ኢፈረንት አርተሪ ይሄዳል። ከዛ ወደ ቬን ጋር ኮሚኒኬት ያደርጋሉ። ፔሪቱቡላር ካፒላሪስ እና ቫዛ አርተሪ የተባሉ የሪአብዞርፕሽን ስራ ያስፈጽማሉ። ኦኬ ስለዚህ ከዩሬተር ከፐልቪስ ጀምራል ነው ቅድም እንደነገርኳችሁ ፐሪስታልቲክ ሙቭመንት አለ። እንደ እባብ ዞረዝ ምን እያለ ይንቀሳቀሳል ማለት ነው። ይሄ ቦዬ ኩላሊት እንደዛ በሚንቀሳቀስበት የተጠራቀመው ፐልቪስ ላይ የተጠራቀመው ሽንት ወደ በቦዬ ኩላሊት አማካኝነት ወደ ብላደር ወይም ፊኛ ይሄዳል ማለት ነው። እንግዲህ ዩሬተር ወይም ደግሞ ቦዬ ኩላሊት እንግዲህ 3 ጠባብ መስመሮች አሉት። ሲያልፍ ቀጥ ያለ መስመር ቢሆንም አንዳንድ ቦታዎች 3 ቦታ ላይ አንዳንድ 5 የሚሉም አሉ፣ ግን 3 በተለምዶ 3 ቦታ ላይ ጠብ ያሉ ነገሮች አሉ። ፒዩጂ ይባላል። ፒ ማለት ፐልቪ ዩሬተራል ጃንክሽን ልክ ከፐልቪስ ሲነሳ ላይ ጠብ ያለች ነች። ፐልቪክ ብሪም ይባላል። ዳሌያችን አካባቢ ማለት ነው። እዛ አካባቢ ልክ በቦን ነክቶ ሲያልፍ እዛ ላይ ዩሬትሮቫዛይካል ጃንክሽን ይባላል። ቦዬ ኩላሊትና ፊኛ ሲገናኝ እዛ አካባቢ ጠባብ። ለምን ነው ያነሳሁት? እነዚህ ቦታዎች በጣም ጠቃሚ ናቸው። በተለይም ድንጋይ የኩላሊት ድንጋይ የሚፈጠረው በእነዚህ ምክንያት አማካኝነት ነው። ስታች ስለሚፈጠር ይህ ምስል እንግዲህ ትንሽ ለማስረዳት ተሞክሯል። ይቺ ኩላሊት እንግዲህ ቲ12 ኤል3 አካባቢ ያለች ናች። የቀኝ የግራም ከዛ ከውስጥ መጣና እንግዲህ ቦዬ ኩላሊት መጣ ሄደ ፊኛ ላይ ደረሰ። የዚህኛውም እንደዚሁ እንግዲህ ጥበቶች እንግዲህ ከፐልቪስ አካባቢ ሲነሳ እዚህ ጋር ጥበት ተከስቷል። ከዛ ፐልቪክ ብሪም ላይ እዚህ ጋር ፐልቪክ ብሪም የሚባለው እንግዲህ ይሄ ነው። ይሄ ፐልቪክ ብሪም ይባላል። ኦኬ ፐልቪስ ቦን የሚባል ከአጥንቱ ስም ላይ የተሰየመው። ከዛ ልክ እንትን ላይ ሲገባ እዚህ ብላደር ላይ ዩሬትሮቫዛይካል ጃንክሽን ላይ ጥበት። በዚህኛው ምስልም ብታዩት እንደዛው ተመሳሳይ ነው። እንግዲህ ፐልቪ ዩሬተራል ፒዩጂ ላይ ከዛ ፐልቪክ ብሪክ ማለት ያው ዞሮ እነዚህ ኮመን ኢሊያክ አርተሪ ባይፈርጌት የሚያደርጉበት ቦታ ነው። ግን እንትን ላይ ሲገባ ማለት ነው ፊኛ ላይ ሲገባ ጠበብ ይላሉ እንትኖቹ። እነዚህ ጠበብ ሲሆኑ ሽንት የመዘግየት ባህሪ ይኖረዋል። ዘንድ ሲዘገይ ደግሞ ፈሳሽ ነገር እንግዲህ ስታሲስ ሲኖረው ወይም ሲዘገይ ድንጋይ የመፈጠር እድል አለው ማለት ነው። ኦኬ እንግዲህ ከዚህ ትምህርት እንደ ማጠቃለያ ነገር የምትወስዱት ምንድን ነው? አናቶሚውን እንግዲህ የት እንደሚገኝ ታውቃላችሁ። የኩላሊት የሚመግቡ ደም ስሮች ምን እንደሆኑ
አወቃችሁ ማለት ነው። የኩላሊት ስራ ምን እንደሆነች አወቃችሁ ማለት ነው። ሰው ኩላሊትን በደንብ ትንከባከባላችሁ። እንግዲህ እንደ ማጠቃለያ ስንወስደው ጠቃሚ ነገሮችን እነዚህ ኩላሊት በህይወት ውስጥ መጠበቅ አስፈላጊ ነው ማለት ነው። ሰው ደም ይፈሳል፣ መርዛማ ንጥረ ነገሮችን ያስወግዳል፣ ኤሌክትሮላይት ሚዛን ይቆጣጠራል፣ ሆርሞናል ፋንክሽን ቅድም ኤሪትሮፖይት ሬኒን እና ቪታሚን ዲ ነገሮችን እንትን ይላል ማለት ነው። እንግዲህ ይህን ይመስላል። አመሰግናለሁ።